عباين واترشي دجنو موجاشي ወርቄ ታሪክ ሰራችኝ አይደለም? መለቅሽ መስሎሽ? ምንድነው ወርቄ ለድንጅ መሆነሻል? ነይማ ትናማ ደክሞኛል። ከዚህ ውጭ አልጓዝም። ኧረ በእናትሽ ይመጣል ደግሞ ያ የተረገመ ወንድምሽ ይመጣል። በእናትሽ ያን ሲሆነ ቦታ ላይ መደበቂያ ቦታ ላይ እንኳን ነው። ደክሞኛል ታምዲ። ትንሽ ረፊና እንሂድ በቃ ቁጭ በይሽ። አይዞሽ አንቺን ጨምሬ ያሰቃይሽ አይደል? አይዞሽ ረጋ ቤት ተረጋጊ። ብዙ እኮ ያሮጠ የንታር የሚያከተለን ተረገመ ረባብ ነው ይመጣል። አይዞሽ ጠንከር በይ። አሁን የሆነ ቢያንስ መቀመጫ መደበቂያ ስፍራ ቢያንስ ያዝ። አሁን እዚህ ባዶ ሜዳ ላይ ቢመጣብናት እንደርሳለን። ትንሽ ማብሪክ ትንሽ አይዞሽ እኔ ወድ አይዞሽ ትንሽ
እናንተ የደምሴ ልጆች አይደላችሁ? አዎ። ዘመዳችሁ ነኝ። ሰላም ነው። እኔ መላኩ በስመ አብ ወወልድ ወመንፈስ ቅዱስ ድንቁ 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 አተ ድንቁ ምን ሆነ ነው? ምን ሆነ ነው? አንዱ መቶኝ እህቴን ሲወስዳት ነበር። በዚህ ሰው ሄደ። እኔ እንጃ መቶኛል እኮ ወድቄ ነበር። አላየሁትም። ወይኔ ልጅ በገንዛ እጄ ልጅ ላስበላት በገንዛ እጄ ቤት ሄደ። ምን እንደመተኛ አላውቅም። ቤት የት ይዟት ሄደ? ልጅን ይዟት ሄደ። እስኪ አንተራን የኔ ፍቅር ይሄ ሁሉ ነገር መከራና ስቃይሽን ተይው በኔ ነው አይደል? ወይ ዳምጤ ምን አይነት ስራ ነው ግን እየሰራሁት ያለ? ታረጊዋለሽ። እሱም ራሱ እኮ በቃ የማይሆን ነገር እያደረገ እኔን ራሱ እኮ ስንት ስቃይ አስቃይ። ቢሆንም ግን እንዲመካድ የለብኝም ነበር። ከሀገራችን ስንመጣ እኮ ብዙ አላማ ነበር አልመን የመጣኝ አይደለም የኔ ወርቅ። ቆይ እኔስ ምን በደልኩ? ቆይ ይሄን ያለ አንቺን በመውደዴ ነው ይሄን ያለ ስቃይና በደል የሚደርስብኝ? ቢያንስ እኮ ይሄን እኮ አንቺ ቢያንስ ግልጽ በመናገርሽ እኮ ደስ ሊለው ይገባ ነበር። ግን ቢሆንም የኛ አላማ እንደዚህ አይነት አልነበረ። ይኸውልሽ አሁን የኔ ወርቅ አሁን የመጣሽበትን አላማ ግልጽ ትነግሪኝና እኔም ካንቺ ጋር ይኸውልሽ እስከ ህይወቴ ፍጻሜ አብሬሽ ልሞት ዝግጁ ነኝ። በቃ በምትገቢበት ጉድጓድ ሁሉ አብሬሽ ለመግባት ዝግጁ ነኝ። እንዴ ታዲያ ለምንድን ነው ፍቅረኛሞች የተባባልነው? ታዲያ ለምንድን ነው አንቺ ለኔ እኔ ላንቺ ካልሆነ እንዴት ነው? ስለዚህ ቢያንስ ያንቺ ጉዳት የኔ ጉዳት ያንቺ ጉዳት ካልሆነ ታዲያ የቱ ላይ ነው ያንቺና እኔ አጋርነት? ስለዚህ እባክሽ አሁን እሱም እኛም ፍለጋ ላይ ነኝ። ወንድሜ እኮ ነው የጨከርኩት። እጄን እኮ ነው ያነሳበት። እሱ እኮ ለኔ እንደዚህ አይደለም። በቃ አይዞሽ፣ እንደዛ አይደለም። አስገደደሽ እሱ እኔን እንደዛ አድርጎ ምንድነው ችግርሽ? ምንድነው ቆይ ብሎ በስርዓት ማናገር ሲችል እኔን ደብድቦ አግተኝ። ያን አማራጭ ስታጭ ታዲያ ከዚህ ሌላ ምን አማራጭ አለሽ? ይኸውልሽ ቢሆንም በሚገባው መልኩ ነው መናገር ነበር። ስሚ እንደሱ አይደለም። አሁን አንቺ ማልቀስ ሳይሆን መፍትሄው ምን እናድርግ? እሱም እንዲገባውና እንዲረዳና እኔንም ይቅር ብሎኝ ካንቺ ጋር መኖሩን እንዲጀምር ቢያንስ እንዲያምነን የሆነ መንገድ እንፈልግ። ከዚህ ውጭ አሁን አንቺም ከወንድምሽ ጋር ተቀያይምሽ እኔም ቢያንስ ከሚስቴ ወንድም ጋር ተለያይቼ መኖር ያን ያህል ከባድ ነው አውቀዋለሁ።
ዳምጤ ከዚህም በኋላ የሚረዳኝ እንኳን አይመስለኝም። ምን እክጄዋለሁ እኔ ጋር እክጄዋለሁ። ይኸውልሽ ወርቄ፣ ይኸውልሽ ክህደት አይደለም ይሄ። አንድ ፍቅረኛዋን ለማዳን የምታደርገው ማንኛውም ሴት እኮ ልታደርገው የምትችለው ወይ ማንኛውም ወንድ ሊያደርገው የሚችለው ነገር ነው። ቢሆንም ከዛ ስንመጣ አንለይ አላማችን አንድ ሆነን ልናሳካ ነበር የመጣ። እሺ ታዲያ እኔ ምን ባላማችሁ እኮ ማለት ነው ያልገባው። ስለዚህ አላማችሁን እኔም አላማዬ ብዬ ሊያዘውና አብሬያችሁ እሱም እኔን ተረድቶኝ ቢያንስ አላማችሁን ግመጥም ወደ ከተማ እንሂድ። ዳምጤ ከዚህም በኋላ ከፋለ ቢያገኝ አንተንም እኔንም ነው የሚገድልንሽ እኮና እኔ በቃ ባንቺ ከመጣብኝ እኔም መሞት ፈልጋለሁ። ትቼሽ ደግሞ አልሄድም። በቃ ማትረጂኝ ምን ነው? እኔ ደግሞ አንቺን ትቼ መሄድ አልችልም። ቆይ እኔ ግን ምን አይነት እህት ነኝ? ምን እያልሽ ነው እንዴ? ተሰቃይቶ ያሳደገኝን ወንድሜን እኮ ነው የጨከኑበት ዳምጤ። ታዲያ እሱ ለምን አይረዳንም እንዴ? እኔስ ተከተማ ያንታል መንገድ መጥቼ አንቺን በማግኘት ቢያንስ በስርዓት ጠይቆ በወጉ ምን ፈልገህ ነው ብሎ መረዳት ሲችል እኔን ከመደብደብና ከማገት በሰላማዊ መንገድ መጠየቅ አይሻልም ነበር? ተይ እንጂ ወርቄ፣ የምር ነው። ተይ ይከፋኛል እንደዚህ። እኔም እኮ አንቺን ብዬ ነው ቤተሰብ ጓደኞቼ ሁሉ ጥዬ የመጣሁ። በቃ አንተ እቤት ሂድ አንተ። እኔ እፈልጋታለሁኝ ብቻ እንዴት አደርጋለሁ? አንተ እንጂ ደግሞ ይኸውልህ እና ወንድምህን በለጠን ጠፍታለች፣ ዘርቶን ጠፍታለች። አንዱ ሰው ይወስዷታል እና እንፈልጋት ብሎሃል ወይ በሱርና ፈልጋት እኔ በዚህ እፈልጋታለሁ ብሎሃል። በልባት ተለበንስ አደራንስ የተወለደና ጉድ ያዘለ አንድ ነው አሉ። አባታችንን ቃል ሜዳ ላይ በትነሽ ሄድሽ አይደለም ወንድ ከንቱ ነሽ። እንኳን የእናት አባቶቻችንን ቃል ልትፈጽም ይቅርና እኔ ላይ ራሱ እጅሽን አነሳ። ወርቄ የገባሽበት ገብቻ አንቄ አወጣሻለሁ። አመጣሽው ልጅ የሚያድንሽ ከሆነ እናያለን። እኔ ከፋል አይደለም። ምን ያረግ ባላገኝሽ ይሻልሻል። ያገኘውሽ ቀን ግን አይቀጡ ቅጣት እቀጣሻለሁ። ጀባብ ነው ቀጥቅጬ የምገልሽ። ወይኔ ዳምጤ። አቤት ውዴ። አሁን አንድ ነገር ብቻ ላስቸግር። ምንድነው? ወደ መጣበት ሀገር ትመለሳለህ? እንዴት ነው? አንቺን ትቼ ነው የሚሄድ ወይስ አብረሽኝ ትሄጃለሽ? እኔም አብሬህ አልሄድም። እንዴት? ለምን? አይ ወንድሜን ትቼው መሄድ አልፈልግም። ወንድሜ ግን አንተ እንድትመለስ ነግሮኛል። እንዴ ያረፈዳችሁ እናንተ ሌት ተቀን አዲስ ሰው የማይ ከየት የሚሰበሰብ ጀሙ እነዚህ እነማን ናቸው?
የምቆጣ ሰበቅ ያለው በመርበቱ ለአዲስ ሰው የሚያጋጥም ሰልከው መጥቶ ፍቅር አንድ ነገር ልንገርሽ ሲጀመር እንደውም አንቺ አብረሽኝ የማትሄጂ ከሆነ ብሞት ይሻለኛል እንጂ ትቼሻለኝ እንደ ዳምጤ ለምንድን ነው እኔን ማትረዳኝ በቃ እኔ ትቼሽ መሄድ አልችልም ከዛ የመጣሁበት ዓላማዬ ስለሆንሽ ትቼሽ ልሄድ አልችልም በቃ እኔ የምትወደኝና የምታፈቅረኝ ከሆነ ግዴታ መመለስ ግድ ይላል ነው አዎ ያውም እንደዛ ካልሽ ወንድምሽ እዚያ ቢገልኝ ይሻለኛል ቻው ምን አይነት ጣጣ ውስጥ ነው የገባው ዳምጤ ኧረ ዳምጤ ዳይሽ ኧረ ቆይ እዚያ ቢገልኝ ይሻለኛል አየኝ እሺ ይኖር አይውል ሰው ይመስላል ደግሞ ቀኗን ጠብቅ እናንተ ዘንድሮ ሰው ታሟል ደህና ዋልክ እያልኩኝ አፍጦ አይቶኝ አይደል እኔ እግዚአብሔር ሰላምታ ደህና ዋልክ አልኩት የሰው ግማን ነው በየቀኑ በመሄድበት እየተከተለ ሰላሜን የሚነሳ ልክን ካልሰጠው እኔ ደም ሲል ለተሰከኝ ማለት ነው በቃ ሲጀመር እዚሁ አግብተሽ እዚሁ አይሻልም? እንዴ ተኔ ጋር እኮ ነው። እንዴት ነው ተፈቀድልኝ ማለት ተኔ ሌላ ልታገኝ ፈልገሽ? በጠራው ልትፈልገኝ? ነይ አባይን ዋትረሽ ደጀኖ መውጃሽ